አምላኬ ከሸረኛ ከመቀኛው ሁሉ አንተ ጠብቀኝ። ስራዬን ገቢዬን በላይ አምጣልኝ። እንደው የሌለ ጥያቄ ከሚያመጣ ወደዛ እንደው በተን አድርገህ እዛው አስቀርልኝ። እንግዲህ እሷ አትችልም ብሎ እውቀቴን ከሚጠይቅ ከሚፈታተን ነገር ሁሉ አንተ ጠብቀኝ። በተለይ እንደው እንደተጓደድ አይለቱ የተገዳዳ ተንጋደዳ አስተሳሰብ ያለው ጋር እንደው አጠገቤ እንዳይደርስ ከደጅን በበሬም እንዳያልፍ አንተ እጅጉን አስራ ያዝልኝ። እንግዲህ የባሻ አምላክ እንግዲህ መቼም እሳቸው ሙት ወቃሽ አያርገኝ። እዲያ እሳቸው ተወቅሱ ብቻ እንደው እሳቸው እኮ ይሄንን የማምሻ እንጀራ ሊደብቁብኝ በጣም አሲረው ነበር። እኔ እናታችሁ ታዲያ እንደምንም እያልኩ እንደ ግድ ፈልፈል እየተሽሎኮሎኩ ነው ቀስ ብዬ ስላቅ ቀስ ብዬ እንደው ዱካ በዱካ እየተከተልኩኝ እኮ ነው ይሄንን ሁሉ እውቀት ያጠራቀምኩት። እኔ ልሙት እንዴ እሳቸውማ ደበቅ አድርጎ ምንም ነገር ሲያደርጉ ደበቅ እንደው እንትኑንም ቅመሙንም ሲቀጠቅጡ እንደው እንዲህ ተሸፍነው ይላሉ። እንደው ኧረ እንደው ኑሮም አቃጥለው ሙተውም አቃጥለው እንዴት እንደሚሽሩት እንጃ የሰማይ ቤቱ እንዴት እንደሚቀበሩት። ውይ ባሻ የእርሶን ነገር እንደው በየትኛው መንገድ እንደምንፈታተን አላውቅም። ብቻ ግን እኔ አለሁላችሁ። እኔ እናታችሁ መፍትሄ የመፍትሄው ልጅ እኔ ልሞት መፍትሄ በመፍትሄ አድርጌ ይዤላችሁ የመጣሁት ግድ የላችሁም። እና እንደው የመጀመሪያ ተረኛውን አስጨናቂን አስገባው ስለው አየለም እመጓ እንትን አድርጓል። አንድ ሰው እንደው በኦንላይን አብዝቶ ጨቀጨቀ። በበረሃ ምድረ በዳ ላይ ነኝ ያለሁት። ኑሮ አናቴ ላይ ወጥቷል ከከተማው። እንደው እንዴት አድርጌ ልግባ? እሱ ብቻ አይደለም ከኢትዮጵያ አረረመረር አቆይ ነው እንደው በስደት በሞያሌ በኩል አድርጌ የተሰደድኩት። ኑሮ አናቴ ላይ እንደሚጮባ እየነዘረብኝ ነው። ያንቀጠቅጠኛል እና እንደው ዛለው በአካል የሚገኘው እንኳን እንደው ድምፅሽንም እየሰማ እንደው ስታልፊ ስታገድሚ እንደው አንቺንም እያየ ይሄደናል። እጅሽ መድኃኒት ነው። እኔ ግን አልቻልኩም ማለት እና ምን ላድርግልህ ስለው እንደው ደፈጠ ከማረጉ በፊት ከውሃ ጥማቱ በላይ የኑሮ ነገር ሊደፋኝ ነውና እናት አለም እንደው ቶሎ ድረሽልኝ ይብራል። ስለዚህ እኔ ምን አሰብኩ መሰላችሁ? ግድ የለህም እኔ እያለሁ አንተማ በምድረ በዳ እንዲሁ ባክናት ቀርም ብዬ ይኸው አሁን ለሱ መፍትሄ ልሰጠው። እንግዲህ አብረን ተከታተል። ስማ አንተ በኦንላይን እንደው አደራ ያልከው ሰውዬ ለአንተ ነው ቅድሚያ የምሰጥህ። እንግዲህ ያው እዚህ ያላችሁ ወዳጅ ዘመዶቼ ይቀርበሉኝ። እናንተንም እንደው በየወረፋው ያስተናግል እንደነገርኳችሁ 3 ወር ሆኖታል። ቢሆንም ግን ግድ የለም ለሁላችሁም እንደው ቃን ከዲያት ሰርቼ ነው የምደርስላችሁ። እኔ ለሞት ግድ የለም አላሳፍራችሁም። እና አሁን አንተ ምን ታደርጋለህ መሰለህ? ለዚህ እንደው ኑሮ ከአቅምህ በላይ ሆኖ ሊደፋ ሊከነችርህ እንደው ባፍጥምህ ያቆምህ ለደረስከው ሰውዬ ምን ታደርጋለህ? ወላ አሁን 3 ዘለላ ጤናዳም 3 ዘለላ ጤናዳም እሰይ አይ እንደው ጤናዳም እኮ ለኔ መድኃኒቴ አቤት የምናበቷ ደስ የምናበቷ ሪት እንዲህ ያው ነው እንጂ መማክ ይኸውልህ እንግዲህ ቢጫ አበባ የወጣለትን ያዘመረውን ማለት ነው። እሱን ተነፍሬው ከጫፉ ላይ ቀንበጥ ታረግና ከቅጠሉም አድርገህ አንድ ትከታለህ። ሶስት ዘለላ ነው የምትከት ነግሬያለሁ። ትእዛዝ ደግሞ በደንብ ስሙ። ትእዛዝ ጎሮ ትእዛዝ ከተላለፋችሁ ለሚመጣው ነገር እኔ አይመለከተኝም። ኃላፊነቱ አልወስድም። ይሄንን እንድታውቁልኝ እንድታሰምሩበት እፈልጋለሁ። እኔ ነግሬያለሁ፣ ከምሬ ነው። ያ በኋላ ምን ታረጋለህ ደግሞ ከዳማከሴ ሁለት ቅጠል እንደዚህ ያለበለሙትን ቅጠሎች ይታያልም አይደለ? እሱ ደግሞ 2 ቅጠል ታረግና ትከታለህ። ያ በኋላ ይሄ ከዚህ ደግሞ ይሄ እንግዲህ ይኸውልህ አደገኛ ነው። እንዲሁ አባቶቻችን እንዴት እንደሚሰሩበት ባሻማ ለሁሉ ነገር ነው እኮ የሚከቱት። እኔ ልሞትልህ አየኸው ስንደዶ
እንትን ነው ምንድን ነው አረብ ነው የሚመስል ግን አይደለም። ስሙ ለጊዜው ተዘነጋኝ። ይህንን ትከታለህ። ከዛ በኋላ አሽከት አራጋራጋራጋራግ እንዴት ያለፉትን መድኃኒት መሰላክ አሽከት ዋናው አሽከት ትከታለህ ማለት ነው። በኋላ ምን ታደርጋለህ መሰለህ? እነዚህን እንደው ታደርግና አብረህ ጨቅ ታደርጋቸዋለህ። እንደው ከተገኘ ደግሞ ይሄ የአቃባሮቹ ስሩ ካለ እሱ ቢኖር ደግሞ ጥሩ ነው። አሪቲም ሊገባበት እሱም ጥሩ ነው። ሰነፈጠኝ እናንተ። የኔኑ መድኃኒት አስቀድሜ ልክተተው መሰል። እኔማ እኮ እንዲሁ ይሄ መድኃኒት ስራ ከተጀመረ ጀምሮ ዳማ ከስዬን አፍንጫ ውስጥ ወተፍ ካላደረኩት አይሰራልኝ። እንዲህ ሲያረገኝ እንደው ውስጥ ለውስጥ እየገባ ሰርሰር ሲያረገኝ እንዴት ደስ እንደሚለኝ እንዴት ጨቅ ታረግና ቲያ በኋላ ምን ታረጋለህ መሰለህ? ውሃ አይገባበትም። የራሱ የተፈጥሮ ውሃ በቃ ይሄን እንደዚህ ትጠቀጥቀና ቲያ በኋላ ምን ታረጋለህ መሰለህ? አባቴዋ እንዴት ታረጋለህ መሰለህ? በእንዲህ አይነት እንደው ያው እንግዲህ ከየት እንደምታገኙ አላውቅም። እዚህ ሀገር እንኳን እየተከለከለ ነው። እንደው ወዲያ ግድም ደግሞ ከተገኘ ፈልገው አባቴ ፈልገው። ይሄ ከተገኘ እሰየው። እንዲህ አይነቱን ደግሞ ፌስታል ካጣ ምን ታደርጋለህ? እንደው ውሃ ያልነካው ንጹህ ጨርቅ ወዝም ያልነካው ውሃ ያልነካው ከንጹህ ሸማ የተሰራ ንጹህ ጨርቅ እሱ ጋር እንደው እንድች ታደርግና አውጥታ የተጨቀጨቀውን እዚህ ጋር ታስገባለህ ማለት ነው። ታስገባና ያ በኋላ ምን ታደርጋለህ? ይቻርጋህ ትቋጥራትና ተሐሙስ በጧት ተነስተህ ማለት ነው። በጧት ተነስተህ ይኸውልህ ይቻርጋህ ነካ ታደርግና በግራ አፍንጫ ይሄ ነው ግራ አፍንጫ። በግራ አፍንጫ አንድ ሁለት እያደረግ ይኸውልህ 7 ጊዜ ትምገዋለህ። በደንብ ነው ታዲያ የምትመገው። ታዲያ እሱ ወደ ውስጥ እየሰረሰረ እንዲያው ትምገዋለህ። ታዲያ አትጠይቅም። ይኸውልህ ሊያስነጥስህ ሊያሽከረክርህ እንደገና ደግሞ ሊዞርብህ ሁሉ ይችላል። እንዲያው ባስ ሲል ደግሞ ቶሎ ብሎ ጥሎ ሊሄድ ሲል ደግሞ ምን ያደርግሃል መሰለህ? ሊነስረህ ይችላል። ተነሰረ እበቴ እልል በል እንዲያው ስለት የሰመረ በቃ እንዲሁ ወዲያው ተፈወስክ ማለት ነው። ተፈወስክ። ከነሰረህ ሮጎሮጎሮ ከደለም በቃ ቶሎ ሄደ ማለት ነው። እንዴት አደርግና ስንት ጊዜ ነው ያልኩ? 7 ጊዜ ወደ ውስጥ ትምገዋለህ። ይህንን በደንብ ትምገዋለህ። አሁን እኔ እንግዲህ ለምን አንቺም አላስነጠሰሽም አልነሰረሽም ብለህ ካሰብክ ምን መሰለህ? ይሄ እንግዲህ እኔ ጋር አልደረሰም ማለት ነው። ኑሮ እንዳንተ አዝሮ አልደፋኝም ማለት ነው። የተሰራው ላንተ ነው አለኝ አይደለም። በላይ ደግሞ እንዲሁ ላንተ ለመንገድ ያክል ነው እንጂ ይሄ ለሴትና ለወንድ ይለያያል። እንዲያ ነው። ስለዚህ በደንብ አድርገህ ወደ ውስጥ እየማክ ትሰራዋለህ ማለት ነው። ገባ? አንደኛው ሐሙስ ከዘለለህ እንግዲህ ችግር አለ ማለት ነው። ምንም አይነት ምልክት ካላየህ፣ ካላስነጠሰህ፣ ካላንኳረፈህ እንደገና ደግሞ እንደው ራስህን ካላዞረ ካልሰረሰረ ወይ ደግሞ ካልነሰረህ ችግር አለ ማለት ነው። ምን ታደርጋለህ መሰለህ? ምን ታደርጋለህ? 7 ቀን ሙሉ ተቀርቶ የተቀመጠ የዝናብ ውሃ ገላህን ትታጠባለህ። ሞለጭ አድርገህ ሰው ሳያይህ ትታጠባለህ። ትታጠብና ቲያ በኋላ ምን ታደርጋለህ? ውሃው ሳይደርቅ ይህንን መጀመሪያ ሰርተህ ታስቀምጥና እንዲያ ደግሞ በዛ 7 ቀን በተቀመጠ የዝናብ ውሃ ከታጠብክ በኋላ ገና እርጥበቱ ከሰውነትህ ሳይለቅ በደንብ አድርገህ ትምገዋለህ። ያኔ እኔ ለሞት በቃ
ይሰራጭና አስነጥሶ ይወጣል። እንደ ኩፍኝ ነው የሚለቀው። ተያዋላ ድርሻ ለማጠገብ አትደፋም አባቴ አትደፋም። እኔ እናት እያለሁ አንተ አትደፋም። እንዲህ አድርግና ሞክረህ ትነግረኛለህ። በዚህ አጋጣሚ እንግዲህ አሁን ትልቁ ችግር ምንድነው? ኦንላይን ላይ መድኃኒት ስንሰጥ ብዙ ሰዎች እንትን ታደርጋላችሁ። ያው ትምህርቱን ተወስዱትና በነፃ ሕክምና እያገኛችሁ ነው ማለት ነው። አሁን መሰል ችግር ያለባችሁ ሰዎች ተጠቀማችሁ ማለት ነው። እንደው ይሄ ኦንላይን ግን የሚያዋጣም አይመስለኝ እናንተዬ። አንዱ ለአንዱ እየተጠቃቀመ ነው። አይ ብቻ ግን እንደው መቼም እኔ እናታችሁ መድኃኒት መፍትሄ ለእናንተ እንዲህ ጠዋት ማታ ተግቼ ተመራምሬ አንሰላስዬ የማመጣውን መድኃኒት በነጣ ተጠቀሙ አምላካችሁ ያላችኋል። እሱ ነው የሚፈረዳችሁ። እኔ ደግሞ እንግዲህ ይሄ አንተ ኑሮ ሊደፋኝ ነው ያልከው ሰውዬ ምንድነው መሰለህ? አሁን እንደው እንዳልከው ከሰራልህ በተለይ በመጀመሪያው ዙር ከሰራልህ አደራ ክፍያውን እንግዲህ እንዳታዘገዩ። እኔ በብር አልፈልግም። የዘንድሮ ብር አይኑ ይብረር ምንም ቁርባን የለውም። ገና ከመያዙ እንዲው እንደስሙ ብር ብሎ የትሜናው ነው የሚገባው። እኔንም ይዞኝ ገደል ሳይገባ እኔ አሁን ለምንድነው መሰለ ክፍያዬን የምፈልገው? ለሁላችሁም ነው ይህ ማሳሰቢያ። እዚህም ላሉት አንተ አስጨናቂ በኋላ ትነግራቸዋለህ። አደራህን ትነግራቸዋለህ። ምን መሰላችሁ ክፍያዬ በእህል እንዲሁ የትኛውም የጥራጥሬ እህል ይሆነኛል። የሰሊጥም ብታረጉት የቅባት እህልም ችግር የለብኝም። እሱንም ይስማማኛል። እንደገና ደግሞ በጠገራ ብር በተለይ ማርትሬዛ ያለው ሰው እሱ እንደው ሁነኛ ዘመዴ ነው። ከዛ ደግሞ ባሞሌ ጨው እንደገና ደግሞ እቺ ነገር እየሰረሰረች ጥሩ ናት። እንዲሁ መልክቷን አትጠይቁኝማ። በምን አልኳችሁ? በእህል በጥራጥሬ እንዲሁም ደግሞ አልባሳት እንኳን ልኬን የማታውቁት ግድ የለም ይሁን ለጊዜው። እንዲሁ ግን እንዲሁ በንጹህ ጥጥ የተሰራ እና እንዲሁ በዛ የተቀላቀለ ጋቢም ይሆነኛል። ጋቢም ይሆነኛል ለእናንተ ለመልቀም እንዲሁ በየዱራዱሩ በየገደላ ገደሉ ስዞር ብርድ እንዳያጠቀኝ እሱን ቢሆን እሰየው ጥሩ ነው። እና ደግሞ እንዲሁ ጥርስ ያለው እንዲሁ ሸራ ጫማም ከተገኘ እሱ ሙነኛ ነው። ኦሮጎሮጎሮ እሱ ሙነኛ ነው። እና ክፍያውን በእንዲያ ነው። አንተ ከሰመረልህ በኋላ ሃሎ በል እኔ እነግርሃለሁ። እንደ በሽታው በአንደኛው ዙር ነው ታጥበህ ነው የለቀቀው የሚለውን እንመክርበትና እንዴት እንደሚሆን ክፍያውን እነግርሃለሁ። በሚቀጥለው ደግሞ እንግዲህ አሁን እንግዲህ በኦንላይን ሀገር ውጭ ጀመርንም አይደል? አሁን ደግሞ ያው ቅድሚያ ሀገር ውስጥ ነበረ። እንደው አሳዝኑኝ ነው እናንተ እናትም አይደለሁ አሳዝኑኝ ነው። ግድ የለም ይሁን። በሚቀጥለው ደግሞ ከዚህ ሀገር ውስጥ ያለው ደግሞ እጀምርላችኋለሁ። አስጨናቂ እንግዲህ እንዳልኳችሁ ብራናው ሁሉ ሞልቶበት ባንሶላ ጥፎ ጨርሷል። አዳዲስ የምትመጡ ሰዎች መጣፊያችሁን ይዛችሁ በሩ እናቴ በሩ። የሚቀጥለው ደግሞ መድኃኒት ልስራለት ምን እንደሆነ የሚመጣው አላውቀውም። እንደው ላዘገጃጀው እንደው እዚህ እንትኑም ትንሽ አሶብኛል። በሩ ደህና ሁኑ። አባቴ እንግዲህ እሱ ነው ጌቴ እሱ ነው። እንዲህ ካሸተትኩ በኋላ ደግሞ በብብትህ መያዙንም እንዳትረሳ። እሱን ሳልነግርህ ዘንግቼው በብብትህም ይዘኸው ተኛሽ።